ከጌታችንም ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላምና ጸጋ ለእናንተና ለነገሮቻችሁ ይሁን። ጌታ ኢየሱስ ክርስቶስ ጌታ ነው። የረዳን ያገዘን አቅምና ጉልበት የሆነን የማይወሰደውን ከምድር ያለፈውን ሰላም የሰጠን እግዚአብሔር ይባረክ። ጌታ ኢየሱስ የተባረከ ይሁን። ዛሬ በዚህ ሰዓት ላይ አንድ መልእክት አለኝ ለእህቴ፣ ለወንድሜ፣ ለነፍሴ አንድ መልእክት አለኝ። ያ መልእክት ምንድነው ካላችሁ የሰማይ አምላክ እንደዚህ ይላል፣ አትፍሪ፣ አትፍራ። የፈረከው ነገር አይወርስህም። በሽታ፣ ረሃብ፣ ማጣት፣ መገፋት፣ መናቅ፣ መተቻት፣ ስፍራ ማጣት አንተን አይወርስም። እና ከተባለ የፈራኸው ሳይሆን ከልጅነት እስከ ዕውቅና የሰማኸው የእግዚአብሔር ያ የሆነው ቃል ይወርሰሃል። ኢየሱስ ጌታ ነው። አብርሃምን የፈራው ሳይሆን የሰማው ቃል ነው የወረሰው። ኢየሱስ ክርስቶስ ጌታ ነው። ዘካርያስን የፈራው የሌለው ያስጨነቀው ሳይሆን የሰማው የእግዚአብሔር ቃል ነው የወረሰው። ስለዚህ በእኔ ዘመንም አረጋሽን የሚወርሰው የፈራሁት በሽታ፣ ማጣት፣ ችግር፣ ግራ መጋባት ሳይሆን የሚወርሰኝ ይህ የሰማሁት ያ የሆነው ዘላለም የሚኖር ሰማይ ዙፋኑ የሆነለት የአምላክ ቃል ነው የሚወርሰኝ። ጌታ ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ ላይ ስናገር ትንቢተ ኢሳይያስ ላይ ምዕራፍ 44 ላይ ከቁጥር 1 ቀጥሎ ስንመለከት እንደዚህ ይላል፣ የተመረጠው እስራኤል ኢየሱስ ጌታ ነው። የተመረጥሽው አረጋሽ፣ በሰማይ የተመረጥኩት፣ ሃሌሉያ። የማንም እጅ ሳይገባ የማንም ጣልቃ ገብነት ሳይሆን ሰማይ የመረጠኝ ኢየሱስ ጌታ ነው። ነገር ግን አሁንም ያዕቆብ ሆይ፣ የመረጡ እስራኤል ሆይ ስማ፣ የፈጠረው በማኅፀንም የሰራ የምረዳ እግዚአብሔር እንዲህ ይላል፣ ሃሌሉያ። ባሪያዬ ያዕቆብ፣ የመረጡ ሽሩሩ ሆይ አትፍራ። በተጠማኸው ምድር ላይ ውሃ፣ በደረቅ መሬት ላይም ወንዞችን አፈሳለሁ። መንፈስንም በዘሪ በረከትንም በልጅ ልጅ ላይ አወርዳለሁ። እነርሱም በለመለመው መስክ ላይ እንደ ሳር፣ በወንዙ ዳር እንደ አካይ ዛፍ ይበቅላሉ። አንድም እኔ የእግዚአብሔር ነኝ ይላል፣ ሌላውም ራሱን በያዕቆብ ስም ይጠራል፣ ሌላውን ደግሞ በእጁ ላለው የእግዚአብሔር ነኝ ብሎ ይጽፋል። ራሱም በእስራኤል ስም ይጠራል። አምላኬ እግዚአብሔር ብቻ ነው። የእስራኤል ንጉሥ ቤዛ እግዚአብሔር፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ሃሌሉያ። የፊተኛውም እኔ ነኝ፣ የኋለኛውም እኔ ነኝ። ከኔ በቀር ሌላ አምላክ የለም። እስቲ እንደ እኔ ማን አለ ይናገር። ሕዝቡም ከጥንት መሰረቱ ምን እንደነበረ ገና ወደፊት ምን እንደሚሆን ይናገር፣ በፊትም ያስረዳኝ። ስለሚመጣው ነገር አስቀድሞ ይናገር። አትፍራ፣ አትደንግጥ። ይህም አልነገርኳችሁምን? ቀድሞ አላስታወቅኳችሁምን? ስለዚህ እናንተ ምስክሮቼ ናችሁ። ከኔ በቀር ሌላ አምላክ አለን? ፈጽሞ ወይስ ሌላ ዕለት አለ? የለም፣ ማንም አላወቀም ይልና ይቀጥላል። በእኔ ህይወት ላይ፣ በአንተ ህይወት ላይ፣ በአንቺ ህይወት ላይ ከእግዚአብሔር ውጪ፣ ከአምላካችን ውጪ አምላክ ሊሆን የሚችል በሽታ፣ አምላክ ሊሆን የሚችል አምላክ ሊሆን የሚችል የትኛው ማዕበል የለም። ስለዚህ እህቴ አትፍሪ፣ ወንድሜ አትፍራ፣ ነፍሴ አትፍሪ። ለምን ካልን ሁሉን የሚችል ችሎ የሚያስችል የናዝሬቱ ኢየሱስ ሰማይ ዙፋኑ የሆነለት፣ ምድር የእግሩ መርገጫ የሆነለት፣ ሁሉን የሚገዛ የሁሉ መሪ ይሁን ሲል ሁሉ የሚሆንለት እግዚአብሔር ያንተ ነው፣ ያንቺ ነው። ሃሌሉያ።